شوف أديس يا بابا شوف أديس ዛሬ እስኪ ሶሻል ሚዲያ ላይ ዞር ስል ያገኘሁትን አንድ በጣም ያስደስተኝን ቪዲዮ ልጋብዛችሁ። ተጋበዙልኝ፣ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እስኪ እንስማው። ما شاء الله تبارك الله. شوف أديس يا جماعة شوف أديس يا بابا شوف أديس نمشي اليوم صح؟ ها ايش رايكم بالأديس؟ تمشي يا بس شوف الأديس ما شاء الله تبارك الله. هذه مواقف نبي حكمين هذا برضو كاس صح؟ ما شاء الله والله أديس تطورت والله تطورت مرة تطورت ما شاء الله. ها اي والله ابعد عنها عشان ممنوع يقول لك. ترجع هنا اي بسم الله ما شاء الله تطورت أديس. ሆን እንዳያችሁት ነው እንግዲህ ባባ ኢትዮጵያ ገብቶ ኢትዮጵያ እዋት በጣም ትለያለች እያለ እየመሰከረልን ነው። ብዙዎች እዛው ቁጭ ብለው አገራቸውን የሚሸጡ አገራቸውን የማይወዱ ሙስና የሚሰሩ እጅግ በጣም ብዙ ባሉበት ሀገር ላይ ነገር ግን የሌላ ዜጋ መጥቶ ለዛውም አረብ መጥቶ አገራችን ላይ መሀል አዲስ አበባ ላይ እዋት ኢትዮጵያ እንዴት ታምራለች ማሻአላህ እያለ ሲገልጽ ማየት እጅግ በጣም ነው የሚያስደስተው። በእውነት እኔ እንኳን እንዳየሁት ከአንድ ሁለት ሶስት ሀገር አይቻለሁ። ነገር ግን እንደ ኢትዮጵያ ፍጹም ሰላም ማለት አየሩ ማለት ነው፣ ሀገሩ አይደለም። አየሩ ሰላም ያለው ሀገር የትም አታገኙም። ለምሳሌ ባንግላዴሽ ብትሄዱ፣ ህንድ ብትጠይቁ፣ የትኛውም በቃ የተሻለ ሀገር ብትሉ እንደ ኢትዮጵያ የሚሆን ግን የለም። ሰው ደግሞ በእርግጠኝነት ደግሞ ብዙዎች ኢትዮጵያ ገብተው ይጎበኟታል ብለን ተስፋ እናደርጋለን። ሁሌም ኢትዮጵያ ከፍ ትበልልን። አገራችን ደሃም ሆነችም ምንም ሆነችም ሰላምም ማጣችም የሰው ወርቅ አያደምቅ ይላል አገራችን። ምንም ቢሆን ዙሮ መግቢያችን የሆነ ነገር ቢበላሽብን በአንድ ቀን በ24 ሰዓት ውስጥ የሚያሳፍሩን ኢትዮጵያ ነው። ስለዚህ ኢትዮጵያ ሁሌም ከፍ ትበል ትለምልምልን። አውቃለሁ እጅግ በጣም ብዙዎች ውርቀቷን እንደሚፈልጉ እዛው ቁጭ ብለው በተለያየ አይነት መንገድ ኢትዮጵያ ዝቅ እንድትል የሚያደርጉ አሉ። ነገር ግን እግዚአብሔር ደግሞ ሁሌም ይጠብቃታል። በተለይ ደግሞ ሰላሟ ተመልሶልን ሰላም ሆነን የድሮዋ ኢትዮጵያ እንድትመለስልን እንጸልያለን። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ከወደዳችሁት ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ